ምንም በሌለበት ጀምረህ ትጨርሳለህ። እግዚአብሔር ባጀት ይሆንልሃል። እግዚአብሔር ጓደኛ ይሆንልሃል። እግዚአብሔር ቤተሰብ ይሆንልሃል። እግዚአብሔር ሀብት ይሆንልሃል። እግዚአብሔር መንገድ ይሆንልሃል። እግዚአብሔር ክብርና ሞገስ ይሆንልሃል። አትችልም የተባልክ ጀምረህ ትጨርሳለህ። እንደምችል እውቅና እየተሰጠው ሳይሆን የጀመረው እንደማይችል እውቅና እየተከለከለ ነው የጀመረው። የምትጀምረው ነገር የሚቆም ነገር ነው። ጊዜ ባታጠፋ፣ የያዝከውን ያህል ገንዘብ ባታባክን፣ የምትሰራው ስራ ብትሰራ ይሻላል። መንገድ ላይ በሚቆም ነገር ጊዜን አታባክን እየተባለ ነው የጀመረው። እንደማይቆም እርግጠኛ ነበር። ሁሉ ጊዜ የሆነ ነገር ለመጀመር ስናስብ ባጀት እንጠይቃለን። ጌታ ሆይ ለዚህ ስራ የሚበቃ ገንዘብ ላክልኝ አዘጋጅልኝ ብለን እንጸልያለን። ግን የእግዚአብሔርን እርዳታ አንጠይቅ። ቤት ለመስራት ለፈለገው ሰው እግዚአብሔር ብሎኬትና ሸዋ ብቻ ሰጥቶ እግዚአብሔር ከወጣ ያ ሰው አይጨርስም። እርግጠኛ የምፈልገውን ብሎኬትና ሸዋ ቤት የምሰራበት ቦታ ሰጥቶ ያልገባበት ብሎ እግዚአብሔር ወጣ ምንም በሌለበት ጀምረህ ትጨርሳለህ። እግዚአብሔር ባጀት ይሆንልሃል። እግዚአብሔር ጓደኛ ይሆንልሃል። እግዚአብሔር ቤተሰብ ይሆንልሃል። እግዚአብሔር ሀብት ይሆንልሃል።